ሰላም ሰላም የትውልድ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ሰላም ነው። በዛሬ ትምህርታችን ይዤላችሁ የመጣሁት የአማርኛ የመጀመሪያ ፊደላቶችን እንዴት አድርገን እናነባቸዋለን፣ እንዴት እናውቃቸዋለን፣ እንዲሁም ደግሞ በመጀመሪያ ድምጾች ቃላት ምስረታ ነው ይዤላችሁ የመጣሁት። እንግዲህ ጀማሪ የሆናችሁ ተማሪዎች ከየትም ሳትሄዱ ይህንን ትምህርት መጀመር አለባችሁ፣ ወይም ደግሞ ዛሬ ማስተምራችሁን በደንብ መከታተል ይኖርባችኋል ማለት ነው። አማርኛ ከመጀመራችን በፊት ፊደላት ምንድን ነው? ፊደላቶችን ማወቅ ግዴታ ይልናል ማለት ነው። እንግዲህ እዚህ ላይ እንደምታዩት የአማርኛ ፊደላቶች ጠቅላላ 34 ናቸው ማለት ነው። ነገር ግን በውስጣቸው ቤተሰቦቻቸው እንዳላቸው ሆኖ የመጀመሪያ ፊደሎችን ግን ግዴታ ማወቅ ይኖርብናል ማለት ነው። እነሱን ካወቅንን ሌላው ቀላል ነው የሚሆንልን ማለት ነው። ስለዚህ እነዚህን ካሳየኋችሁ በኋላ ፊደላቶችን በደንብ ካስነበቧችሁ በኋላ ቀጣይ ደግሞ ቃላቶችን እየመሰረትንን አንድ በአንድ እናያለን። ይህንን ቪዲዮ ተከታትላችሁ አልገባኝም ማለት ይከብዳል ማለት ነው። በእርግጠኝነት በደንብ ግልጽ ይሆንላችኋል። ሁላችሁም ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ቪዲዮን ጀምሩ። አሁን ቀጥታ ወደ ትምህርታችን እንሄዳለን። መልካም ቆይታ። ኦኬ እንግዲህ እዚህ ላይ እንደምታዩት የመጀመሪያ ፊደል ያው ከአሁን በፊትም ሰርቼዋለሁ በተደጋጋሚ። ነገር ግን አዳዲስ ተማሪዎች ቤተሰቦች ስለምትኖሩ በደንብ አስቆጥራችኋለሁ ማለት ነው። የመጀመሪያ ፊደል ሀ ትባላለች። ሀ ለ ሀ መ ሰ ረ። በደንብ ተከተሉ እሺ። ምክንያቱም እነዚህን በደንብ ካነበብን በኋላ ቃላቶችን እንዴት ነው የምንመሰረት ወይም እንዴት ነው የምናነባቸው? አንዳንድ ልጆች ፊደላቶችን እያንዳንዳቸው አውቃቸዋለሁ፣ ነገር ግን ፊደላቶችን አገጣጥሜ ለማንበብ ያ ማለት ቃላት ወይም ደግሞ ወርድ ሲሆን እንዴት ነው ማንበብ የምንችለው ወይም በራሳችን ቃላት መመሰረት የምንችለው እንዴት ነው አገጣጥመን ማንበብ የምንችለው የሚለውን ስቴፕ ዋን ወይም ክፍል አንድ በዚህ ቪዲዮ ነው በደንብ የምትማሩበት። ስለዚህ በደንብ መከታተል ይኖርባቸዋል። ይህንን ፊደላቶችን ደግሞ የመጀመሪያ ፊደላቶችን የምታውቁ ቤተሰቦች ቀጣይ እንዴት አገጣጠሜ ማንበብ እንደምችል ስለማሳያችሁ በደንብ ተከታተሉ ማለት ነው። ነገር ግን እነዚህን ፊደላቶችን የማታውቁ በደንብ ደጋግማችሁ ቃላት ምስረታ ከመሄዳችሁ በፊት ማጥናት ይኖርባችኋል ማለት ነው። ኦኬ ስለዚህ እንቀጥል። ረ ብለናል። ከዛ ደግሞ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኜ፣ አ፣ ኸ፣ ከ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ፈ፣ ፐ። መጨረሻ ላይ አንድ አለች ቨ። ስለዚህ እነዚህን የመጀመሪያ ድምፆችን በደንብ ከያዛችሁ እመኑን በደንብ ቀላል ነው፣ በጣም ቀላል ነው የሚሆንላችሁ። እነዚህን ፊደላቶች እያንዳንዳቸው ስማቸውን ሳትይዙ ወደ ሌላ እንዳትሄዱ ማለት ነው። ሶ እነዚህን አሁንም እደግምላችኋለሁ፣ እናንተ በደንብ ተከታተሉ። ኦኬ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ
ሀ ነ ኜ አ ሀ ከ ወ አ ዘ ሸ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ ቨ እነዚህን የያዛችሁ ማለት እነዚህን አወቃችሁ ማለት ቀጥታ ወደ ምንባብ እንሄዳለን። በጣም ቀላል እንደሆነ ላሳያችሁ ስለምፈልግ ነው ማለት ነው። ስለዚህ ከዚህ እያንዳንዳቸው ያወጣን ፊደላቶችን እንገጣጥማለን። በአንድ ላይ ትርጉም ያለው ቃል እንመሰርታለን ማለት ነው። እንግዲህ ማንበብ ማለት ለምሳሌ ከዚህ ላይ እንደምታዩት ሀ አለ፣ ለ አለ፣ ሀ አይደለ? ስለዚህ ይህን ሶስቱን ብንጽፈው ትርጉም የለውም እንጂ በአንድ ላይ አገጣጥመን መጻፍ እንችላለን ማለት ነው። ለምሳሌ ሀ ለ ሀ ይሄኛው በስርዓት አልተደረደረም። ያ ማለት ትርጉም የሚሰጥ ነገር አይደለም እንጂ ይህንን ብናነበው ሀ ለ ሀ ይላል። ሀ ለ ሀ። ስለዚህ ማንበብ ማለት በተራ የመጀመሪያውን ፊደል እናነባለን። ከዛ ሁለተኛ የሚመጣውን ከዛ ሶስተኛ የሚመጣውን የአማርኛ ፊደላቶችን ቫውል የሚል እንደ እንግሊዘኛ የሚያስቸግር ነገር የለውም። ቫውልና ኮንሶናንት የሚባል ስለሌለው እያንዳንዱ የሚመጣውን ማንበብ ብቻ ነው መናገር ማለት ነው። ፈጠን እያለን ፊደላቶችን ተራ በተራ መናገር በአፋችን ድምፃቸውን ማውጣት ማለት ነው። ስለዚህ በጣም ቀላል ነው ማለት ነው። ለምሳሌ እዚህ ጋር ሶስቱን ወሰድንና ጻፍነው ማለት ነው። ይሄን እንዴት እናነባዋለን? አሁን ይሄኛው ትርጉም የለውም። ነገር ግን አሁን መሰረ ይላል። ነገር ግን ትርጉም ስለሌለው መሰረ ማለት ትርጉም ስለሌለው እንደዚህ አይነት ወርድ የለም ወይም ቃል የለም ማለት ነው። አሁን ግን እኛ እየፈለግን ትርጉም ያለው ነገር ከነዚህ እየፈለግን እንለማመዳለን ማለት ነው። በደንብ ተከታተሉ። ኦኬ እሺ እንግዲህ ቃላቶችን ከዚህ ላይ በአንድ ላይ እያወጣን እየፈለግን እንጽፋለን። ለምሳሌ እኔ ምን ብዬ ቃል መሰረታለሁ? ሰጠ ብዬ በመሰረት ሰ ማለት ከዚህ ላይ እንዳስቆጠርኳችሁ ሰ የመጀመሪያ ድምፅ ነች። ሰ ጠ ማለት ደግሞ ከዚህ ጋር ጠ ሁለቶቹን በአንድ ላይ ሰንና ጠን እጽፋለሁ ማለት ነው። ሰ ከዛ ልክ በዚህ መንገድ ጻፍኩኝ። ይሄ ምን ይላል? ሰጠ ይላል። ነገር ግን ከዚህ ላይ እንዳትሳሳቱ፣ ሁለቶቹን ማቀየር አይቻልም። እንደዚህ ብትጽፉት ስህተት ናችሁ ማለት ነው። ጠንና ከዛ ሰ። ይሄኛው የሚለው ትርጉም የለውም። ምን ይላል? ጠሰ ነው የሚለው። የመጀመሪያውን ነው የምጽፉት። ሰ ነው የምንጀምረው። ሰ ስለምንጀምር ሰጠ የሚለው መጀመሪያ ያሳየኋችሁ ይሄ ይሆናል ማለት ነው። ሰጠ ይላል። ኦኬ ተወ ማለት ብንፈልግ ተ ማለት እዚህ ጋር ያት ተ ከዛ ወ ማለት ይሄው። ስለዚህ ባለ ሁለት ሆሄ ወይም ባለ ሁለት ፊደል ነው። ይህም ተወ እንጻፋለን። ተወ። ስለዚህ ምን ይላል? ተወ። በትክክል። ስለዚህ በጣም ቀላል ነው። ሌሎችንም እንውሰድ። ተቼ ማለት ብንፈልግ እዚሁ ላይ እንዳለ ይኸውን ትርጉም ስላለው በአንድ ላይ መጻፍ እንችላለን። ተና ቸ ተቼ በትክክል ተቼ ባለ ሁለት ፊደላቶች ወይም ባለ ሁለት ሆሄ ቃል ነው፣ ወርድ ነው ማለት ነው። ይሄንን ቪዲዮ አይታችሁ ግልጽ አልሆነልኝም
ትንሽ ይከብዳል ማለት ነው። በደንብ ግልጽ እንዲሆን እያደረኩኝ ነው ማሳያችሁ። በደንብ ተከታተሉ እሺ። ከዛ ሌሎችን ቃላትን መሰርታለን፣ ብዙ ቃላቶችን መሰርታለን በደንብ ግልጽ እንዲሆንላችሁ። እናንተም በዚህ መንገድ ራሳችሁን እንድታስተምሩ ወይም ቃላቶችን እያወጣችሁ እንድትለማመዱ ማለት ነው። ኦኬ አበበ ማለት ብንፈልግ አ በበ ሁለቴ በ ነው የምንለው። አሁን አንዳንድ ልጆች እንደዚህ ጻፉ ሲባሉ አ በበ ማለት ልክ እንደዚህ ይጽፋሉ። ይሄ የሚለው አበ አበ አለ ከዛ በ። ነገር ግን አበበ ስንል ሁለቴ ነው በ የምንጠራው ማለት ነው። ሶ ይሄ በ እንደዚህ እንደግማለን ማለት ነው። ሁለት በ አበበ አበበ ሁለቴ በ የሚል ድምፅ ስላለ ሁለቴ በን እንጽፋለን ማለት ነው። ግልጽ ነው አይደለ? እሺ አየ ብንልስ? አየ አየ የመጀመሪያ እንደምታዩት ይቺ ነች። አን እንጽፋለን። አ የ ማለት የመጀመሪያ። አሁን እነዚህ የመጀመሪያ ድምጾች ናቸው። አየ አየ አየ። ኦኬ ልክ እንደዚህ እንጽፋለን። አየ ምን ይላል? አየ። አሁን ከዚህ ጋር የመጀመሪያ ድምጾች ስለሆኑ ነው በዚህ መንገድ ማሳያችሁ። ይህ ክፍል አንድ ነው። ክፍል ሁለት ሁለተኛ ድምጾች፣ ሶስተኛ፣ አራተኛ የመጀመሪያ አንዳንድ ልጆች ደግሞ የመጀመሪያ ድምጾችን ማንበብና መጻፍ እንደዚህ ይችላለሁ፣ ግን ሁለተኛ ላይ እና ሶስተኛ ላይ ስገባ ይከብዱኛል የምትሉ አላችሁ። እሱም ቢሆን በጣም ቀላል። ስለዚህ በክፍል አንድ ከዛ ክፍል ሁለት እያልኩኝ ያሳያችኋለሁ ማለት ነው። ሁለተኛ ድምጾች፣ ሶስተኛ ድምጾችን እንዴት እንደምናነባቸው ማለት ነው። ይሄኛውን ከያዛችሁ እናንተ በጣም ጎበዝ ናችሁ። ለቀጣይም ምንም የሚከብዳችሁ ነገር አይኖርም። መስሏችሁ ነው እንጂ በጣም ቀላል ስለሆነ በቀጣይ ቪዲዮ ሰራላችኋለሁ። ዘና በሉ ማለት ነው። ደመረ ደመረ ማለት ብፈልግ ባለ ሶስት ነው። ደመረ የመጀመሪያ ደ አለ፣ ከዛስ መ፣ ከዛ ረ። ይኸው ደመረ ባለ ሶስት። ሁለትም ባለ ሶስት ፊደላት፣ ባለ ሶስት ፊደል ቃላት ነው። ደመረ ልጻፍ። ደመረ ልክ ከዚህ ጋር እንደምታዩት ደ አለ፣ ከዛ መን ከዚህ ጋር አመጣው ጻፍኩኝ። ኦኬ ከዛ ረ ማለት ነው። በአንድ ላይ ይሄ ምን ይላል? ደመረ ደመረ ይላል። እንደዚህ እናንተም በደብተራችሁ መለማመድ ትችላላችሁ ማለት ነው። ግዴታ ነው። ካልጻፋችሁ ግልጽ ላይሆንላችሁ ስለሚችል። ከሰሰ ከሰሰ ከሰ ከሰሰ ይሄኛው ሰም አለ። እንግዲህ እዚህ ላይ ደግሞ ሞክሸ ፊደላት ስላሉ በዛኛውም በዛም መጠቀም ትችላላችሁ ማለት ነው። እሺ ስለዚህ ከሰሰ ከሰሰ ሁለቴ ስለምናነበው ሁለቴ እንጽፈዋለን ማለት ነው። ከሰሰ ልክ አበበ እንዳልነው ከዚህ ላይ ከሰሰ ስንል ደግሞ ከእንጻፍናል። ከዛ ሰሰ ከሰሰ ልክ እንደዚህ ነው የምትጽፉት ማለት ነው። ከሰሰ ይላል። እሺ ከዛ ጀገነ ጀገነ ማለት ስፈልግ ጀገ ሁለቶቹን ከዚህ ጋር ወስዳለሁ። ነ የሚል ፊደል ደግሞ እፈልጋለሁ። ነ ማለት ይሄ ነው ማለት ነው። አሁን እዚህ ላይ እኔ ስለማውቀው ነው ፊደላቶችን ማለት ነው እያንዳንዳቸው ቶሎ ከዛ ጋር ሄጄ የማገኛቸው። እናንተ ደግሞ አዲስና የተለማመዳችሁ ከሆነ ይሄንን ከመስራቴ በፊት ወይም ቃላቶችን ልክ እንደኔ ከመጀመራችሁ በፊት እዚህ ጋር ያሳየኋቸውን የመጀመሪያ ፊደላቶችን ከምንም በፊት ነው ብላችሁ በደንብ ማወቅ አለባችሁ። በጣም ቀላል መንገድ ስለሆነ ነው በነገራችን ላይ ብዙ ጊዜ ስለ አስተማርኩበት እና ለብዙዎች ደግሞ በጣም ቀላል ሆኖ ስላገኘሁት ነው በዚህ መንገድ ማስተምራችሁ ማለት ነው። ስለዚህ ክፍል አንድ ማንኛውም አማርኛ መማር የሚፈልግ ተማሪ ካለ ከምንም ከዜሮ ከሆነ የሚጀምር የመጀመሪያዎቹ 34ቶቹን ድምፆችን በደንብ ማወቅና መሸምደድ ግዴታ አለበት። ግዴታ ነው የምነግራችሁ። ከዛ በፊት ሀሁ ሂሃ ለሉ ሊላ እንደዛ መሄድ የለበትም። ይሄኛው በጣም ቀላል መንገድ ነው። ብዙ ጊዜ ስለሰራሁበት ብዙ ልጆችን ስለቀየርኩበት ማለት ነው።
ስለዚህ አሁን ወደ ቀጥታ ወደ ትምህርታችን ጀገነ ነው አይደል ያልኩት። ጀገ ከዛ ነ ይችን ወስዳለሁ ማለት ነው። ጀገነ ጀገነ ሶ እኛው ስናነበው ጀገነ። እስቲ ባለ አራት ማድረግ እንችላለን። ከዚህ ቤት ባለ አራት ሆሄ ወይም ባለ አራት ፊደላት ብናደርገውስ? መሰረተ ማለት ይችላል። ከዚህ ላይ እንደምታዩት እንደ አጋጣሚ ሶስቱ በአንድ ላይ ያለ አይደለ? መሰረ ከዛ ተን ነው የምንጨምረው። ይኸው ይችኛዋ ከዚህ ጋር ይችን ማለት ነው። ሶስቱን ከዚህ ላይ እንጽፋለን። መሰረ ከዛ ተ እዚህ ላይ እንጽፋለን ማለት ነው። መሰረተ ብለን መሰረተ እንደዚህ ጻፍኩኝ። ልክ ነው አይደል? መሰረተ ባለ አራት ሆሄ ማለት ነው። ባለ አራት ሲሆን ያው ረዘም ሲል አነጋገራችን አብሮ ረዘም ይላል ማለት ነው። ፊደሎቹ ረጅም ሲሆኑ ሁሎችንም መጥራት ስላለብን አነጋገራችን ረዘም ያለ ይሆናል ማለት ነው። መሰረተ። ኦኬ ከዚህ ጋር ደግሞ ተቸገረ ማለት ፈለኩኝ። ተቸ ከዛስ ገ ያለች ከዚህ ጋር ነው እንደምታዩት ገ ከዛስ ረ። እነዚህን ፊደላቶች በደንብ ጥንቃቄ ማድረግ አለባችሁ። ብዙ ልጆች ስለሚከብዷቸው ነው፣ ማለትም ይመሳሰሉባቸዋል። ገ ማለት ወደ ታች የዞረች ናት። ረ ደግሞ ወደ ላይ ማለት ነው። ልዩነት አላቸው፣ በጣም ተቃራኒ ናቸው አቀማምጣቸው። ስለዚህ ተቸገረ ስንል ተቸ ከዛ ገ ከዛ ረ አንድ በአንድ እናስቀምጣቸዋለን። ተቸገረ ተቸገረ ማለት ይሄ ነው። ተቸገረ በቃ እንደዚህ አድርገን እንጽፋለን። አማርኛ አንዴ ካወቃችሁት ነው። ህግ ምናምን አይበዛበትም። እንግሊዘኛ ላይ ነው ብዙ ከባድ ነገሮች አሉ ማለት ነው። አማርኛ ደግሞ በጣም ቀላል ነው። አንዴ የመጀመሪያ ፊደላቶችን እስከምታውቁ ድረስ ነው እንጂ በጣም ሌላው ቀላል ነገር ስለሆነ ማለት ነው። ኦኬ ጨለጠ ማለት ብንፈልግ እንግዲህ ብዙ ምሳሌዎችን ማሳያችሁ በደንብ ግልጽ እንዲሆንላችሁ ነው ብዬ ነው ማለት ነው። ጨለጠ ያው ጨለጠ ሲል ይህን ይመስላል። ጨለጠ ባለ 3 ፊደል ነው ማለት ነው። ኦኬ ጸጸተ ይኸው ጸ አለች ከዚህ ጋር። ኦኬ በነገራችን ላይ አንድ ፊደል ያለፍናት አለች ከዚህ ጋር። ጸ ሁለት ጸ አሉ ማለት ነው። ሁለት ጸ አለ እዚህ ጋር። ጸ ይችኛዋን መጻፍ እንችላለን፣ ወይም ደግሞ ይቺ ጸ አለች በሁለቱም መጻፍ እንችላለን። ጸጸተ ጸጸተ ደስ ባላችሁ መጻፍ ትችላላችሁ። ስለዚህ ይሄንን ምን ብዬ ጻፍኩ እዚህ ላይ? ጸጸተ ተጸጸተ ብንል ደግሞ ከዚህ ጋር ተጸጸተ። ስለዚህ ተን በዚህ በኩል አንድ ተ ደግሞ መጨመር ማለት ነው። 4 ናቸው አይደለ? ተጸጸተ ስንል ስንል ከምንጀምርበት ስለምንነሳ ተ የመጀመሪያ ድምጽ ነች። ከዛ ጸጸ ሁለቴ ጸጸ እንጽፋለን። ከዛ ተን መልሰን እንጽፋለን ማለት ነው። እንዴት ነው የምንጽፈው? ተጸጸተ። ይኸው ምን ይላል? ተጸጸተ። ሁለቴ ነው የምትናገሩ ማለት ነው። አንዴ ብቻ አይደለም። ተጸጸተ ይችን አንዷን ብታጠፏት
ምን ይሆናል? ተጸተ ነው። ተጸጸተ አይል። ብዙ ጊዜ የምትሳሳቱበት መንገድ አንዱ ነው። የምንጠራው ነው በትክክል ምን መጻፍ ያለብን። የምንጠራው ካፋችን የሚወጣውን ነገር በደንብ አስተውለን መጻፍ ይጠበቅብናል ማለት ነው። ተጸጸተ ይላል። ኦኬ ሌላው ደግሞ አደገ አደገ አ ከዛ ደ ገ አደገ። በጣም ቀላል ነው። አደገ 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 አደገ። ይኸው አደገ ሲል እንደዚህ አድርገን እንጽፋለን። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ የአማርኛ የመጀመሪያ ድምፆችን የመጀመሪያ ፊደላቶችን እና እንዲሁም በመጀመሪያ ፊደላቶች ቃላቶችን እንዴት እንደምንመሰርት ነው ይዤላችሁ የመጣሁት። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ። ቪዲዮውን ወዳችሁት ከሆነ ላይክ እያደረጋችሁ አሳውቁኝ። በኮሜንት መጻፍ የምትችሉ እንዲሁም ደግሞ መጻፍ የማትችሉ በኢሞና በቴሌግራም በዋትሳፕ የደውላችሁ በግል መማር የምትፈልጉ ከሆነ ማናገር ትችላላችሁ። ቪዲዮውን ከወደዳችሁት በዚህ መንገድ በቀጣይ ቪዲዮም እንድሰራላችሁ በላይክ አሳውቁኝ። ከቤተሰቦች ከዩቲዩብ በተጨማሪ በውስጥ መስመር መማር የምትፈልጉ አማርኛ፣ እንግሊሽ፣ ሂሳብ እንዲሁም ሌሎችንም ቋንቋዎች አፋን ኦሮሞ እና ትግረኛ እያስተማር እንገኛለን። በቀን አንዳንድ ሰዓት በሳምንት ውስጥ ከሰኞ እስከ 45 ቀን ማለት ነው። ከስር ላይ በምናስቀምጥላችሁ ስልክ ወይም ደግሞ ዲስክሪፕሽን ላይ ባለው ስልክ ሄደውላችሁ ማግኘት እና በግል መማር ትችላላችሁ።